ሰላም ሰላም ለተከበራችሁ ውድ ጎረቤታችን የኢትዮጵያ ሕዝብ እኔ ከዚህ በመቀጠል ስለ አማርኛ ይቅርታ መጀመሪያ ጠይቃለሁ። በደንብ ስለማላቀው ኢትዮጵያ ውስጥ ኖሬ ስለማላቅ ይሄ የተማርኩት ኤርትራ ውስጥ ክላስሩም ውስጥ አማርኛ መናገር አለባችሁ ተብለን በተገደድንበት ጊዜ ነበር። ግን ቋንቋ እንደመሆን መጠን ማንኛውም ቋንቋ የኮሙኒኬሽን ጥቅም ብቻ አለው ብዬ ስለማምን ደስ ይለኛል። አማርኛ እንደዚህ ስብርብር አድሬ መግለጽ መብቃቴ ያም ሆኖ ይህ ግን በአሳስቤ ምን ለማለት የመኮርኩኝ መሆኔን እገባችኋል ብዬ ስለምገምት ነው። በአሁኑ ጊዜ አሁን በኤርትራ ውስጥ በተፈጠረው አምባገነን ማስኪለር ምንም እቅድ የሌለው የጥፋት የሰው መዛባትና ሰው መግደል አገር ለአገር መጣላት ሌላ ምንም ነገር የሌለው ዲክቴተር በኤርትራ ውስጥ ቢያደርገውን ሁሉ አይነት ችግር ስላለ ለዓለሙም ግልጽ ስለሆነ እሱን በፈጠረው ቀዳዳ ገብታችሁ አሁንም እንደ አመሉ እንደ ድሮው የሁሉ ደም ፈሶ በሁለታችን ወገን አሁን በዛን ጊዜ በትጥቅ ጊዜ ከኤርትራ ውስጥ በኃይል ተጨፍጭፋችሁ ጦርነት ነው እንግዲህ ዘመድ የለም ጓደኛ የለም። በጦርነት ስትገባ ተሸንፋለህ ወይም ትሸነፋለህ። ግን ያላችሁን ህዝብ ያላችሁን የጦር ኃይል ከኤርትራ ጋር ኮምፔር ስታደርጉት ይሄ እውነተኛ ታሪክ ነው። 1:20 ነበር። ይሄ 1:20 የነበረው ኃይል መቼም ሰው ገድሎ የሚደሰት ሰው የለም። ግን ግድ ሆኖት የኤርትራ ጅግና 1:20 ተዋግቶ ሁሉ ጦራችሁ ታንካችሁ መድፋችሁ መካናይዝድ ጠቅላላ አጽዋራችሁ ትታችሁ ሶሪያችሁን ፈታችሁ ከኤርትራ መውጣታችሁ ማንም ሰው የሚክደው ነገር የለም። ይሄ የተፈጠረው ራሳችሁ በፈጠራችሁ አገራችንን በፌደሬሽን ለ10 ዓመት ብላችሁ ከዛ ባንዲራችን ጥላችሁ በኤርትራ ህዝብ የተደረገው ግፍ እርስ በርሳችን እስላም ክርስቲያን ተባብለን እንድንጣላ በአውራጃ እንድንጣላ የነበረው ተንኮል ከዛም አልፎ የኃይለ ሥላሴ እንደዚህ አይነት መስፍናዊ ጨቋኝ ስርዓት ወድቆ የመንግስቱ ኃይለ ማርያም አምባገነን ስርዓት ሲመጣም የኤርትራ ህዝብ ቀይ ባህሩ እዛ ነው የምንቀብረው መቀበሪያው ይሆናል። ቀደም ኃይለ ሥላሴ የኤርትራ ህዝብ መሬቱ እንጂ ህዝቡ አያስፈልገንም ብለው እንደነበር ሁሉ መንግስቱ ኃይለ ማርያም ልክ እንደዛ ቀይ ባህራችን በደማችን በማለት ያለ መሬቱ ያለ ህዝቡ መጥቶ እኛ ላይ የተፈጸመ ግፍ ስለነበር ይሄንን ግፍ አላስፈራንም። ፈርተን ከችግሩ እንድንድን ብለን ኒዳውን የሆነው ነገር የለም። ፊት ለፊት 1:20 ተዋግቶ የኤርትራ ህዝብ ትልቁ በአፍሪካ ትልቁን እስከ አፍንጫው ያጠቀ የኢትዮጵያ ሰራዊት አሸንፎ ከሀገሩ ያስወጣ ኃይል ነው። ይህንን ታሪክ በህግ ተሰንዶ ዓለም ውስጥ ብዙዎችን መጽሐፍቶች የጻፉት ቪዲዮዎች የወጡ ኤቪደንስ ነው። ምንም ደግሞ እዚህ ላይ የሚያጠራጥር ነገር የለም። አሁን በተፈጠረው በእኛ ውስጥ በወረደው ግፍ እናንተ ደስተኞች በመሆን የእኛን ችግር የእኛን አምባገነን ስርዓት ሳይቆጫችሁ የባህርን ያላችሁም ጥማት እንደገና ታድሶ በሽታችሁን ካየታችሁ የወረሳችሁትን ስስትና የሰውን ንብረት የመዝመት የመዝረፍ ሰውን መግደል ጸባይ አሁን እየታደሰ መጥቷል። አንድ ነገር ግን እኔ ራሴ እንደ ኤርትራዊ ማስተላለፍ የሚፈልገው ነገር የኤርትራ ህዝብ ሰላም ፈላጊ ነው። አሁን የኛ ነው የኛ ስርዓት ነው ብሎ ባመነው ተክዶ ነው እዚህ ላይ የወደቀው። ግን ህዝብ ሊዳከም ይችላል፣ ህዝብ ግን አይጠፋም። እና በእውነት ልቦና ካላችሁ እኛ ከፈሰሰው ደም ተምረን እንደ ጎረቤት ተከባብረን ተጋግዘን ተደጋግፈን መኖር እንችላለን የሚለውን ሐሳብ በሁሉም ዘንድ ተቀባይነት አለው።
አሁን እንደገና ኤርትራን ተዳክማለችና በፌዴሬሽን የነበረው ዘፈን እየዘፈናችሁ የማይሆን ህልማችሁን እንደዚህ አይነት ነገር ብታረጉ ለሁላችንም ጥሩ አይደለም። እኛ ኤርትራውያን ነን። ተዳክመናል በኢሳያስ የስ ግን በኤርትራ ከመጣ አሁን ብዙ የተደናገረው ብዙ እውነት መስሎት ይከተለው የነበረው የኤርትራ ህዝብ እውነቱ እየገባው ስለመጣ ክንዳችን አንድ ላይ ያመጣ እንደድሮ እንደምታውቁት ክንዳችን ማለት ነው ቦታው እየተመለሰ ስለሆነ በእስላም ክርስቲያን በአጋዚያን በመናም ብላችሁ በወያኔ መሪነት የተላከውን እከይ ተልእኮ እሱም ወድመዋል። እኛ ነን ኤርትራውያን ነን። ሌላ ሰውን መበደል አንፈልግም አንወድም። እኛን እንደገና ጉድጓድ ውስጥ ለመግባት ከጫራችሁ ከመኮራችሁ ህልማችሁ ማያልቅ ከሆነ ድሮው እንደፈሰሰው ከዛ የበለጠ እንደምትወድሙ እንጂ የኛን መሬት የኛን ባህር ይዛችሁ በደስታ በኢኮኖሚያዊ እድገት ማድረግ ይቻላል ብሎ ማሰብ በፍጹም ድንቁርና ብቻ ነው። ኤርትራ ራስዋን የቻለች አገር ናት። ከዚች አገር ጋር የሚደረገው ግንኙነት የሁለት አገሮች ግንኙነት ምናልባት እንደ ጎረቤት መጠን የጎረቤት ነገር ትንሽ የተሻለው የበለጠ ከሌሎችም ሊሆን ይችላል። ይሄ በኤርትራ ህዝብም የተጠበቀ ነው። የኤርትራ ህዝብ ግን የኤርትራን ግዛት የኢትዮጵያን ግዛት ይናፍቃል ወይ ይፈልጋል ብሎ የሚያስብ የድሮም ሆነ የአሁኑም ትምክህተኛ ምንም በኤርትራ ውስጥ ተቀባይነት የለውም። የኤርትራ ህዝብ ከጎረቤት ተዋዶና ተፋቅሮ መሄድ ተደጋግፎ መሄድ ነው የሚፈልገው እንጂ ተንበርክኮ እንደገና የገዢዎችን ጫማ መላስ በፍጹም ነገር እንደማይቀበለው አሁን መረጋገጥ ፈልጋለሁ። ትናንት የነበሩ ወታደሮች በኤርትራ ውስጥ የነበረ የኤርትራ ጀግንነትና ዝና በደንብ ያውቁታል። ግንባር ውቃው፣ ግንባር ናደው፣ ግንባር መብረቅ፣ ኦኬ ቀይ ኮከብ ዘመቻ እና ከዛም በላይ 8 የተለያዩ ወራሮች የነበሩ ማን ነው የከሸፈው? ከሩሲያ የመጣ ህዝብ አይደለም፣ ወይም ደግሞ ከማርስ የመጣ ህዝብ አይደለም። ይሄ የምታውቁት የኤርትራ ህዝብ ነው። እና ይህንን ያህል ኢሳያስን በወባ በሽታ ድሮም ራሱ የታመመው በሽተኛ እና በኤርትራ ህዝብ ያለው ጥላቻ በግልጽ በሚያሳይበት ጊዜ እንደዚህ አይነት መጽሐፍ ተጽፎ የኤርትራ ህዝብ እኮ ኤርትራን ይወዳል፣ የኤርትራ ህዝብ እኮ ከኤርትራ መገንጠል አይወድም ነበር። ታዲያ ለምንድን ነው ተገነጸለው? ለምንድን ነው የተዋጋው? እናንተ መጥታችሁ በስነ ስርዓት አገሩን ይዛችሁ ተግባብታችሁ መኖር አልፈለጋችሁ። መግደል፣ መዋረድ፣ አገራችን መንደራችን መቃጠል ስለሆነ የኤርትራ ህዝብ አንድ የነበረው አማራጭ ብረት ማንሳት ነው። ይሄ ብረት በጓንዴና በምንሽር ተነስቶ ከናንተ ከሰራዊታችሁ ማንንም የኤርትራን ህዝብ የደገፈው ኃይል የለም። ከሰራዊታቸው በተወሰደው መንግስቱ ኃይለማርያም ራሱ እንዳመነበት ይሄ ትምክህት አይደለም፣ ራሱም አምኖበታል። ሻዕቢያ ሲጀምር ምንም ነገር አልነበረውም፣ አሁን ግን በመከናይ ተደራጅተዋል ብሎ የገለጠው ነገር አለ እና ይሄ አቶ ዘውዴ ነው ምናምን የምትሉ ሰውዬ ጽፎት ሄደዋል። በሲድ አሁን እንደዚህ ነገር ደግሞ መቀጠል አለበት። የኤርትራ ህዝብ የኛ ነው፣ ቀይ ባህራችን። ይሄ ህልማችሁ እባካችሁ የኢትዮጵያ ህዝብ ወይ እነዚህ ሰዎች አሁንም እሳት አቀጣጥለው እነሱ ሊሞቱ አይደለም፣ መስኪኑ ህዝብ ሊያፋጅን ስለሚወድ ነው። እኛ የኦሮሞ ተወላጆች ብዙዎችን የኛ ትግልና ለነጻነታችን ያሳለፍነው ችግር ይብቃቸው። ይሄ ህዝብ ጀግና ህዝብ ነው። የትናንት ታሪኩ እንደዚህ ነበር፣ እኛም ሳናውቅ ነው ከሱ ጋር የተፈጃጀ ነው ብለው የሚያሳልፉት ማለት እናያለን። አንዳንድ የአማራ ሰው ልጆችም ኤርትራ እንደ ሀገር መጠን ተከባብረው ሁለቱ ሀገሮች በሚደረገው ዝምድና እንጂ ሌላ ከዛ በላይ መሄድ ህልም መሆኑን ይሄ እነ አብይ ታማኝ በየንም ያደርጉት ሰንደቅ ዓላማችን እየጣሉ ካርታው አንድ ላይ ኢትዮጵያና ኤርትራ በጣም ይሄ ድፍረት ይሄ ንቀት ትናንትም ጉድጓድ ውስጥ የከተታችሁ ሳህልና ባርካ ኤርትራ ውስጥ የጠፋው ሰራዊት ቁጥር የለውም።
ይሄ ያስመጣው ዋነኛውም ነገር የእናንተ ትዕቢትና ትምክህት የእናንተ ያለ ንብረታችን መፈለግ ነው እና አሁን በሁለት ጎረቤታሞች ወንድማሞች ህዝብ ያለው ግንኙነት እንደ ሁለት አገሮች ሆኖ መቀጠልና በሰላም መሄድ ነው እንጂ አሁን የምታስቡትና የምታልሙት ህልም የኤርትራ ህዝብ ሞቶ እንዳይመስላችሁ። እስላሙ ክርስቲያኑ በኤርትራ ከመጣችሁ አሁንም አንድ ነው። እንዲያውም በአገራችሁ እንዳለ የእስላምና የክርስትና ልዩነት በኤርትራ ውስጥ አይታይም። እኔ ትዝ ይለኛል በረከት ስምዖን በኤርትራ በኤርትራው ፓልቶክ ተንኮል ምን ነው የሚባለው ሰላያችንን ጆሮ ጠቢዎችን ልኮ እኛን ለመከፋፈል በላከው በእኛ ፓልቶክ መጥቶ በተናገረው በእስላሙና ክርስቲያኑ መተማመን ያለው የለም ብሎ የገለጸው በረከት ስምዖን እኔ ያረሳው ይዤዋለሁ እንደ ሰነድ ነው። መተማመን የሌለባችሁ እናንተ ብቻ ናችሁ። እኛ ትንሽ ጥቂት ህዝብ ተማምነን ስለተማመን ክንዳችን አንድ ላይ ስላደረግን ነው። ይህን ያህል ትልቅ በአሜሪካ ይደገፍ ነበር። ከዛ በኋላ በራሻ እስከ አፍንጫው የታጠቀ ነበር ትጥቁ። አሁን እኛ ኤርትራ ውስጥ ያለው እሱ ነው እና ይሄ ህዝብ የሚናቅ አይደለም። እንደገና ሁለተኛ ደም መፋሰስ አታስገቡን። በሰላም መኖር ይሻላል። እኛ ያለን ችግር በውስጣችን ያለመስማማቱ የተደረገው ሆን ብሎ በጠላቶቻችን የተፈነዳ ነገር ነው። አሁን ግን ህዝቡ የነቃበት ስለሆነ እኛ ያለን ችግር የ10 ሰዎች የ10 ማስ ኪለሮች የእነሱ መሪ ደግሞ ዲክታተር ኢሳያስ ሆኖ አሁን እነሱን ከስልጣን አባሮ በኮንስቲቱሽን የሚመራ ሀገር መስርቶ እስላሙና ክርስቲያኑ እንደድሮ ተፋቅሮ አገሩንና ድንበሩን ማስከበር እንደሚችል በዚህ አጋጣሚ በእርግጠኝነት ልገልጽላችሁ ፈልጋለሁ። እናንተ እድል ስታገኙ ልክ እንደ ጅብ እድል ካገኘ ጥሬ ስጋውን ላም ሆነ ፍየል ሆነ ወይም በግ ሆነ ይዞት ለመሄድ ምንም ወደ ኋላ አይልም። እናንተ ደግሞ ቀይ ባህርን የምታገኙበት ቀዳዳ ተገኘ ብላችሁ ባሰባችሁ ጊዜ የኤርትራን ህዝብ በምንም እንደማታዝኑና እንደማታስቡ ጃንሆይ የእናንተ መሪ የነበረውን ቅድም በስነ ስርዓት የተናገረው ነገር ነው። የኤርትራ መሬት እንጂ ኤርትራ ህዝቡን አያስፈልገኝም ብሎ ያለው አሁን የኃይለ ሥላሴ የነበሩት ርፍራፊዎች ናቸው። ከኤርትራ ተሸንፈው የሄዱ ጀነራሎች ናቸው። እንደ አዲስ መጥተው ኢሳያስ ፈቅደዋል። ኢሳያስ እኮ አንድ ወልቀሰም ነው። አንድ እብድ የሆነ ቀውስ ሰው ገዳይ ማስኪለር ነው እንጂ የኤርትራ ህዝብን የኤርትራ ሃንጎልን ይዞ በሃንጎል የለም። እኛ ትንሽ ተለያይተን ጊዜው ተራዝመዋል። እድሜው እንዲራዘም የተደረገው የውስጣችን አለመግባባት ነበር። አሁን ግን ነገሩ በጣም በችኮላ ነገሩን እየተስተካከለ ስለሆነ እኔ ምላችሁ ነገር ካለ እንደ ኢትዮጵያ ህዝብ ሀበሻ ናችሁ እናከብራችኋለን። እኛ ሙስሊም ሆነ ክርስቲያን ከኢትዮጵያ ጋር መዋጋት አንፈልግም። የእናንተ ይችን ምትሃል ቅንጣብ መሬት አንፈልግም፣ አስበንም አናቅም። እናንተም እንደዛ መሆን አለባችሁ። እኛን መሬት ይዛችሁ በተለያየ ዘዴ ድሮ በፌደሬሽን ምክንያት አሁን ደግሞ የኤርትራ ህዝብ ወንድም እኮ ነው እንደዚህ ያስብ አልነበረም። ወንድም ከሆነ ለወንድምህ አትገድለውም። እኛ እኮ በሀገራችን ውስጥ በእናንተ ጮቤ ተገድለናል እኮ፣ በእናንተ ጥይት ተረሽነናል እኮ። ስለዚህ አሁን የነበረውን ቁስል አትንኩ። የነበረው ቁስላችን አንነካካ። እኛን ቁስላችን ከነካችሁ እናንተም ቁስላችሁ ከነካችሁ ተባብረን ተፋቅረን መኖር አንችልም። እንዲያውም በእኛ በኩል የተደረገ ምንም አይነት ወንጀል የለም። ራስ መከላከል ነው፣ አገር መከላከል ነው። በሚስትህና በአገርህ የሚመጣ ማንኛውም ሰው መከላከል መብት አለው። ማንኛውም ህዝብ የኢትዮጵያ ህዝብ ነው፣ የኢትዮጵያ መንግስት ነው እኛን የወረረን። ይህ ሁሉ ደም እንድናፈስ፣ ይህ ሁሉ የኢትዮጵያውን ወጣት ያለቀው በኤርትራ ውስጥ እኔ የአይን ምስክር ነኝ። የኤርትራ ህዝብ ጦርነት ፈላጊ ስለሆነ አይደለም። ግን እናንተ ባላችሁ ትዕቢት፣ እናንተ ባላችሁ ትምክህት ያለ መሬታችሁ
እኛ እናሸንፋቸዋለን ቁጥራቸው ትንሽ ነው ተብሎ በትዕቢት ተነስታችሁ መጨረሻ ላይ እንዴት ነገሩ እንዳለቀ እናንተም እንኳን ብትክዱት ባታምኑበትም እኛ የኤርትራ ህዝብ ዓለም ጠቅላላ የሚያውቀው ከኤርትራ ስትወጡ ሱሪያችን ፈታችሁ አጽዋራችሁን አስረክባችሁ ነው የወጣችሁት። እና ይሄን ነገር ለምንድን ነው እንድናስታውሰው ስለሱ ለመናገር እንደገና የምታስተስሱ? ለምንድን ነው እንደ አዲስ ነገር የምታመጡት? አዲስ ነገር የለም። ኤርትራ እንደ የእናታችሁ ጡት በቃ እንደዛ ማሰብ አለባችሁ። አታገኙትም። አልፈዋል። በቃ የጉራ የፉከራ የጦርነት የደም ጊዜ ይብቃ። ተግባብተን ኑር። አካባቢያችን በዲክታተር ያለው ስርዓት ከሆነ ልክ እናንተ የወያኔ መሪዎች እኔ አልወድም። ዲክታተሮች ብቻ ሳይሆን ተንኮለኞች፣ እኛም ራሳችን የደገፍናቸውን ያደረግነው ሁሉ ረስተው እኛውን የከዱን ሰዎች ናቸው። እናንተ ራሳችሁም ስለነሱ ስትናገሩ ብዙ በኢትዮጵያ ህዝብ በነሱ የተነሳ የመጣ ውርደት እንዳለ ታውቃላችሁ። ይህን ነገር ተቀይረዋል። ግን ከነሱ የበለጠ አስተሳሰብ ስላላችሁ ነው። ከነሱ የበለጠ የተሻለ አካሄድ ስለምታመጡ ነው። እናንተ አህያ ስታጥበው ዛሬ ያጠብከው እንደሆነ ያጸዳኸው እንደሆነ እንዲያው ከ20 ደቂቃ በኋላ ሄዶ እንደገና ቆሻሻ ላይ ይተኛል። እናንተ ደግሞ በቃ እንደዛ አይነት በሽታ ነው ያላችሁ። አሁን መጽሐፍ ጽፏል፣ በሲዲ ገብተዋል ብላችሁ ስለ ኤርትራ ምታሉ። ምንድነው የኤርትራ ጉዳይ ብላችሁ ብትጽፉት? ምን አገባችሁ ስለ ኤርትራ? ኤርትራ እኮ ዋና አለው። እኛ ስለ ኢትዮጵያ አንጽፍም። እኔ ስለ ኢትዮጵያ አልጽፍም። ሌላ ምሁሮች በጣም ከፍተኛ የሆነ የኤርትራ ምሁሮች አሉ። ስለ ኢትዮጵያ ጽፎም አያውቁም። ምንድነው? ምን ስላገባችሁ ነው? የኛ ባህር ገና በህልማችሁ ውስጥ ነው ያለው። እኛ ችግራችን መሬታችን እናውቃለን፣ ቦርደራችን እናውቃለን። ችግሩ በውስጣችን ያለው ሰው መሳይ ገዳይ በቃ የኛ መስሎን እስካሁን ድረስ ተቀብለነውና አምነነው ስለነበር ብቻ ነው እዳ ውስጥ የገባ ነው፣ የተበታተን ነው። ግን የኤርትራ ህዝብ ድሮም ከውጭ ወደ ውስጥ አገር መጥቶ ነው የተዋጋው እና ጠላቱን ያባረረ። እንደዚህ ነገር ኃይል የላቸውም ካላችሁ እናንተ የኛን ንብረት፣ የኛን ሀብት፣ የኛን ባህር ከመመልከትና ከመመኘት ይልቅ እርስ በርሳችሁ ያለውን ቅራኔ እርስ በርሳችሁ በቢላዋና በጩቤ ታይቶ የሚያቅቢ ባርባራው በሆነ አገዳደል ትገዳደሉ የለም። ለምን እሱን አታሳርፉትም? እርስ በርሳችሁ ያለ በተማመን የሌላችሁ እናንተ ብቻ ናችሁ። እኛ ተማምነን ትልቁን ኃይል ያደፈረስን ኃይል ነን። እኔ በመተማመን ነው ይህን ነገር የምናገረው። እና ይሄ ወጥቶ ያለው ሲዲ በአቶ ዘውዴ ምናምን የምትሉት የድሮ በሽታችሁ ደግሞ አሁን እያታያችሁ ነው። ይዛችሁ ወደ ገደል ወደ ሞት ነው እንጂ በእንደዚህ አይነት የሚፈታ ነገር የለም። እኛ ሞት አንፈልግም። እኛ መገዳደል አንፈልግም። ተፋቅረን ተዋደን መሄድ እንመኛለን። ግን አይሆንም ካላችሁ የድሮ በሽታችሁ ደግሞ እንደገና እንደ ክሮኒክ በሽታ ከመጣችሁ ግን መልሱ ዕውቅ ነው። በኤርትራ የመጣ እኛ ልዩነት የለንም። እና ይህን ነገር ተገንዝባችሁ ይሄ የምታርጉትና የምታስቡት የምታልሙት ህልም እኔ እንደ ኤርትራዊ እንደ ሀበሻ ሆኜ እንደ በኤርትራ ሉዓላዊነት እንደሚያከብርና እንደምወድ እንደ በኤርትራው የሚኮራ ልጅ እንደመሆነ መጠን የኤርትራ ልጅ እንደመሆነ መጠን መላችሁ ምክር ካለ ይሄንን የድሮ ጉድጓድ ውስጥ ያስገባንን መጥፎ የሽማግሌዎች አስተሳሰብ ትተን አሁን ባለው በ21ኛ ክፍለ ዘመን ተባብረን ተግባብተን እንኑር። በአካባቢያችን ማንኛውም ዲክታተር ካለም ደግሞ ተባብረን እንዴት አድረን እንጥለው ማለት ቀርቶ አሁን አብይ ከኢሳያስ ጋር የሚያደርገው ዛሬ ከሶማሊያ ሚሊታሪ ተቃዋሚዎች የወጣ መግለጫ አለ። ለአብይ ምን አይነት ሂስ እንዳላቸው ነው። እኛም ራሳችን ድሮ አይዞ ብለነው ነበር። ጥሩ ሰው መስሎን፣ ስለ ህዝብ የሚያስብ መስሎን፣ ስለ ዲሞክራሲ፣ ስለ መብት፣ ስለ ኮንስቲቱሽን የሚያስብ መስሎን፣ እሱ ግን ትልቁ የሱን ጉጉት ቀይ ባህርን ግን ማስመለስ ነው። ቀይ ባህርን ማመለስ ማለት አንድ ቀውስ ሰውን ይዘህ ነገሩን አተራምሰህ እንዴት አድርገህ ብቻ መያዝ ከዛ በኋላ የሚያዋጣው ነገር መስሎ ስለሚታየ ነው። እንደዛ ግን አይሆንም። እኛ
እንደ ህዝብ አለን እንኖራለን። ኤርትራ እንደ ነፃ ሀገር ትቀጥላለች። ይሄን ነገር የማይዋጥለት የማይገባው መዋጥ የማይፈልግ ሰው ካለ ገመድ እኔ ገዝቼ ብራሳ እደጋግፋለሁ። ገመድ ሰቅሎ ማለት ብቻ ነው። ያለ ንብረትና ያለ ሀገር አትመኝም። ይሄን ነገር በጣም ውድቅ የሆነ ሐሳብ ነው። የህልማችሁ ቅድም ስንት ህዝብ ያስፈጀ ነው። ይሄን ነገር ብታቆሙት ይቻላል። ለሁላችንም ጥቅም አይደለም እና እያየን ነው፣ የታዘብን ነው። ብዙ አክራሪዎች ኤርትራ በሰላም በስጦታ የወያነ ስጦታ ያለ ኤርትራ ህዝብ ፍለጋ እንደተገነጠለች አድርገው ይወስዳሉ። አይደለም። እኛ ስለተጨቆን ስለተረገጥን ጭቆናው ሲበዛብን ደግሞ ተማውተን ተዋግተን አሸንፈን የወጣን ህዝብ ነን። ይሄ ማንም ሊወስድልን የሚችል ነገር የለም። ታሪክ ነው። ታሪክን በፈለከው ጊዜ ጨለማ የምታደርገውና በፈለከው ጊዜ ደግሞ ብርሃን የምትሰጠው ነገር አይደለም። ታሪክ ነው እና ይህን ነገር የኤርትራን ቁስል አትጉዱ። ከዚህ በፊት ያደረጋችሁ ይበቃል። እኛ እናንተ ሀገር መጥተን መውረር የሞከርነው ነገር የለም። አገራችንም ስለወረራችሁ ነው ይህ ሁሉ ነገር የመጣው። አሁን የምታስቡት ነገሩ እንደዛ ነው። ምናልባት ቋንቋው ለየት ያለ ሊመስል ይችላል። የኤርትራ ህዝብ የወደስክ በቃ የኤርትራ ህዝብ እኮ የኛ ወዳጅ ነው እንደዚህ አድርጎ አብዛኛው የኤርትራ ህዝብ ኢትዮጵያን አልተቀበለም። እናንተ በረሃ ከነበሩ ወንበዴዎች አንድነት የሚባሉ የታጠቁ ሰውን ነፃ ኤርትራ ያለውን የገደላችሁና ያስፈራራችሁ በ10 ዓመቱ ሳይሞላ ባንዲራችን የጠላችሁ ህዝብ ናችሁ እና የተጣለው ባንዲራችን ደግሞ በኃይላችን መለስ ነው። አሁን ምንድነው በሽታችሁ? ተባብረን ተደጋፈን ተግባብተን ኑር ከማለት ይልቅ የኤርትራ ህዝብ ይሄ ሁሉ የፈሰሰው ደም የውሻ ደም ነው፣ ትርጉም የለውም። ይሄም የህዝብ ንቀት ነው። አለማወቅ ነው የተዋጋው። የሁሉ ጀግነት የተደረገው መካድ ነው እና የትናንቱን ምትረሱ ከሆነ ስለ ነገን ማሰብ ስለማትችሉ ይህን ነገር ደግማችሁ ብታስቡበት፣ በተለይ ወጣቱ ይሄ እርስ በርሳችን እንደዚህ አይነት አሁን ደግሞ የሚያቃጣጥሉት እሳት እዛ ተከተን እንዳንጠፋ ፕሊስ ይህን ነገር በደንብ ማሰብ አለባችሁ። ኤርትራና ኢትዮጵያ ሁለት ሉዓላውያን ሀገር ናቸው። ድንበራቸው የተከበረ ሁለት አገሮች ናቸው። እንደ ሁለት አገር ጎረቤት መጠን ደግሞ ተግባብተውና ተራራቸው መኖር ይችላሉ። ይህንን ነገር ግን ምላስ በጣፋጭ ምላስ ህዝብን አደናግረ ህዝብን አታለ እንደ ድሮ መስላችሁ የምትሞክሩት ነገር ካለ በጣም ውድቅ ነው። ተቀባይነት ያለው ተግባብተን መኖር የሚለውን ነገር ነው። የእኛን ጉዳይ ራሳችን እንፈተዋለን። ለእኛ ተውት። አሁን ሁኔታው እየተቀየረ ነው ያለው። ከዛ በኋላ እንደ ኢትዮጵያውያን እንደ ኤርትራውያን ተግባብተን ተደጋግፈን መበልጸግ እንችላለን። ከዛ ካለፈ ግን ያሁን የምታስቡት ሐሳብ የቀይ ባህራቸው እኛ ነው ኤርትራ የኛ ነው እንደዛ የሚባል ነገር ድሮ ዘመኑም አልፏል። እንደዛ የሚባል ነገር ቶታሊ ውድቅ ነው። በፍጹም ተቀባይነት የለውም። እኔ ምን መስለኝ ወንድማዊ ማለት ነው ምክር ነው የምሰጣችሁ እና ይሄ ከዚህ ውጡ፣ ከማይሆን ህልም ውጡ። ነታማኝ የምታደርጉትን እኛ የት ነው ያደረሳችሁ? ህዝብ ነው ያፋጃችሁ። አሁን ህዝብ ለተፋጅ ነው። እኔ የኤርትራን ነገር እንኳን ባታስነሱት ይሻላል። ከፈለጋችሁ የኤርትራን ህዝብ ከኤርትራ ህዝብ ታረቁ። ትናንት የገደላችሁት ያረዳችሁት ቤቱን ያቃጠላችሁት ከሱ ጋር ትታረቁ። ተስማምተን ተግባብተን እንሂድ ማለት ነው የሚገባችሁ። ከዛ ይልቅ ግን የእናንተ ችግር የባሰ ችግር ውስጣችሁ አለ። ስለ ችግራችሁ ተናገሩ። እኛ ጥሩ ነው የምንመኘላችሁ፣ መጥፎ ለጎረቤታችን አንመኝም ጭራሽ። ግን እናንተ እንደምታስቡት በእኛ ላይ እንደዛ ቀን በቀል ለማድረግ ነው የምትገፋፉን ያላችሁ እና እኛ የኤርትራ የኢትዮጵያ ህዝብን ሰላም ህዝቡም የተጋጨውን የሚጋደለውን ነገሩ ተግባብቶ ተረድቶት በሰላም መኖር እንፈልጋለን። የጎረቤታችን ሰላም የእኛም ሰላም ስለሚነካ እና ተከባብረን መኖር ማለት የአንዱን ክብር መድፈር ማለት አይደለም እና ይሄ መጠንቀቅ አለባችሁ። የነገሩን